ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እሺ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን እላችሁ። አሁን ይሄ መንገድ የት ነው ገንዬ ሀገር እንዳትሉኝ፣ ከወልዲያ ወደ አፋር ክልል ስንሄድ ማለት ነው። ከወልዲያ አፋር ክልል ስንሄድ እዚህ ጋር ወታደሮች መጡ። ሊፈቱሽ ነው መቼም ገና በር ሲታዩ እናቴ መታወቂያ አውጡ መታወቂያ አውጡ ይባላል። መታወቂያ እናወጣለን እዚህ ጋር በቃ ሾፌሩን የሆነ ረዳቱን አነጋግረውት አለፉ። ትንሽ ነገር ሸጎጥ ካረጉባቸው በነገራችን ላይ ያሳልፋሉ። እዚህ ጋር ሁላችሁ እንደምታዋቸው አፋር ክልል ላይ በግና ፍየል ነው ያለው። ግን ጫካ ነው መድኃኒዓለም ያለ ሲያስፈራ። እንዲያው ፈጣሪ አድርገው እንጂ ማለት ነው። የሆነች ነፍሰ ጡር ሴትዮ ሆና መኪና ውስጥ ነፍሰ ጡር ሴትዮ ኖራ ምጧ ቢመጣ የምታገሉበት ቤት የለም። ጭራሽ ቤት የሚባል የለም። በቃ እንዳለ ደን ነው። እንደ የገጠር ልጆች ካላችሁ ልክ እንደ የገጠር ልጅ ሆናችሁ ማለት ነው፣ የገባሬ ልጅ ሆናችሁ ጤፍ ታጭዶ ሲከመር ክምር ሳኮ ሳይሆን ትንሿ ለዘር ተብላ ለብቻዋ የምትኮሰስ ኩሲሱ ትባል እንደዛ ነው። በቃ ዙሪያዋን በሸራ ወጥረው የሆነ ማዳበሪያ የሆነ ፈጣሪ ወቀው ብቻ እንደዛ ያለ ነው ቤታቸው። ግን ያለ ፍየልና በግ የመድኃኒዓለም ያለ እንደው ነፍሰ ጡር ሆናችሁ በአፋር ክልል እንዳትሄዱ የኔ ውዶች፣ ውድ ቤተሰብ እህቶቼ፣ እህት ወንድሞቼ። ከወልዲያ ወደ የአፋር ክልል መግቢያው ነው ይሄ ማለት መጨረሻው ሳይሆን መግቢያው። ግን ከአዲስ አበባ ወደ ወልዲያ ስመጡ ደግሞ መግቢያውን አሳያችኋለሁ። ይሄ ግን መግቢያው ነው፣ መጨረሻውን ማሳያችኋለሁ። ግን አሁን 4 ሰዓት ከምናምን ሆኗል። ይሄን ቪዲዮ ስቀርጽ ማለት ነው 4 ሰዓት ከምናምን ሆኗል። ግን ፀሐዩ እንዴት እንደሚያቃጥል በቃ በረሃ ነው፣ ጫካ ነው። ወይንም እንደኛም ሲያስፈራ። እኔማ ብታው ማነው ወታደሮቹ ሲመጡ በቃ በጣም ነው የምደነግጠው። ምክንያቱም መታወቂያ አውጡ ሲባሉ ፓስፖርት ያለነ ስናወጣ ማነው የሆነ ትኩር እያሉ ያውናል እንዳላቅም። እግዚአብሔርን በጣም ነው የሚያስፈራው። በነገራችን ላይ እንደ ወደ ክፍለ ሀገር ከመሄዳችሁ በፊት እንደ ደህና እንትን ያው ማውጣት አይቻልም እንጂ አዲስ አበባ ላይ መታወቂያ አውጥታችሁ ብትሄዱ አሪፍ ነው። ፓስፖርት ስናወጣ በቃ ትኩር ብሎ ነው የሚያዩትና ግን ከህዝቡ ጋር ተመሳስላችሁ መሄድ ነው። በነገሩ ልመሳሰል ብትሉም አንድ ነው። እንላያቸውላችሁ ያያችኋቸው በጎችን በቃ እነዚህ ነጭ የምታዋቸው በግና ፍየል ናቸው። ውሃ የለም ግን አልፎ ማለት ነው አስፓልት ዳር ላይ ሮቶ አለ። ሮቶው ላይ ያው እንግዲህ ውሃ በመኪና መቶ እየተጨመረላቸው ምናምን አላውቅም። ከሰል ግን ርካሽ ነው። እኔ በነገራችን ላይ 2 ማዳበሪያ ከሰል ገዝቼ ይዣለሁ ወደ አዲስ አበባ፣ ምክንያቱም በጣም ርካሽ ነው። እኛ ጋር ወልዲያ 600 ምናምን የሚሸጠው እዛ ደግሞ 2 ከምናምን ይገኛል። እኔ ግን 3 ነው የገዛኋቸው እና ይሄን ይመስላል። እና የሁላችሁ እንዳለ ጫካ ብቻ ነው፣ ግን ደስ ይላል። ግን ማለት ነው እንዴት እንደራበኝ ልነግራቸው አልችልም። በጣም ነው የራበኝ። ጠዋት 12 ሰዓት ስለተነሳሁኝ አልበላሁም ነበረ፣ ቡናም አልጠጣሁም ነበር፣ ሻይም አልጠጣሁም ነበረ። ግን በጣም ነው የራበኝ። ጎንደር በር ስንት ሰዓት መናኸሪያ፣ ለነገሩ ከእህቴ ቤት ነበር ያደርኩት። እንዳጋጣሚ ሆኖ መናኸሪያ ቅርብ ስለሆነ 15 ደቂቃ ምናምን የፈጀብኝ። ግን በዛን ሰዓት ምግብ ቤትም የተከፈተ የለም። እህቴም እናቴና አፍቆቱ ስላለቀቃት ምግብ አልተዘጋጀም ነበረ። ለምንድን ነው ያልበላሽው እንዳትሆኝ ነው እሺ። እና ግን ከባሱ ውስጥ ማለት ነው ኢትዮ ባስ ነው ባሱ። አንድ አምባሻና ስፕራይት፣ የራሴ ስፕራይት አይደለም ይወቻ የሆነ ለስላሳ ኦሬንጅ ይሰጧችኋል። ምን እንደሆነ አላውቀውም ስሙ። እሱን ይሰጧችኋል፣ ትጠጣላችሁ፣ ትበላላችሁ። ግን ራሴን ይዞኛል፣ ምክንያቱም በሽተኛውም ጤነኛውም አብሮ ስለሚሄድ። ግን መኪናው ማለት ነው ወደ ወልዲያ ስትሄዱ በነገራችን ላይ ኢትዮ ባስ ያዙ። አየር ላይ እየተሳፈራችሁ የሚመስል ጽድት ያለ ኩርሲ ውስጥ ጽድት ያለ ነው። ብር አቅም ካላችሁ ማለት ነው 2ቱን ኩርሲ ራሳችሁ መያዝ ትችላላችሁ። ግን እኔ አቅም የለኝም። 1500 ብር ትኬት የቆረጥኩት ለመሄጃ ብቻ። ግን ከጎኔ ደግሞ ጫት የምትቀም ሴትዮ አለ ያላችሁም ጫት የሚቀም ልጅ አለ። ሴትዮ እንዳላችሁ ያው እንግዲህ ሴት ስላልሆነች ማለት ነው። ግን ፊት ለፊት የሆነች ሴትዮ
ታስታውስ ከሆነ የአረቦች ልጆች ወተት ሊጠጡ ሲሉ በትንሽዬ የሆነ ፌርሙስ ነገር አለች እና ውሃ ሙቅ የምናሞቅበታለች እና እንደዛ ያለ ሴትዮዋ ይዛለች። እሷ ጋር ልጠጋና ቡናም ሆነ ሻይም ሆነ ስጬ ብዬ ልጠጣ አላችኋለሁ። እና ይሄን ይመስላል እንግዲህ ከወልዲያ አፋር ክልል መግቢያው ነው ይሄ። እኔ ማሮች